እሺ ቢስሚላሂር ረህማኒር ረሂም። እንግዲህ በአላህ ስም ሩህሩህና አዛኝ በሆነው ጀምራለሁ። ያው እንግዲህ የህይወት ሞት የሚባለው አላህ ራሱ ሱረቱ ተባረክ ወይም አንቀጽ ተባረክ ላይ የመጀመሪያው ላይ ኸለቀል መውተ ወል ሐያት አለ። ህይወትና ሞትን የፈጠርኩት ሊየብልወኩም አዩኩም አህሰና ከፊላችሁን ከፊሉን ሊፈትን ነው አለ። የፈተና አይነትም ቢለያይም ሞት የሚባለውን ነገር ሰውዬው የበለጠ አሟሟቱ የሚያምርለት በህይወቱ እያለ ያሳለፋቸው መልካም ጊዜ የሰራቸው መልካም ጊዜ ሲኖር በዚህን ጊዜ ትክክለኛ ህይወት ኖር ይባላል። ያው ሁሉም ህይወት አለው። በትክክለኛ ግን ህይወት አላቸው የምንላቸው እንደ እስልምና አስተምሮ ለሰው መኖር የጀመሩ ስለ ሰው የሚጨነቁ ስለ ሰው የሚጠበቡ በማህበራዊ ጉዳይ ላይ ከራሳቸው በላይ የሀገር ጉዳይ፣ የጎረቤቱ ጉዳይ፣ የቤተሰቡ ጉዳይ የሚያሳስቡ ይሄ ህይወት ነው። ምክንያቱም ሰው ጥሩ ስለበላ ጥሩ ስለጠጣ ጥሩ ላይፍ ስለኖረ ኖር አይባልም። ይሄ ኖር አይባልም። አንድ ሰው ኖር የሚባለው ለሰዎች መኖር የጀመረ ጊዜ ያው ኖር ይባላል። ይሄ ህይወት ይባላል። ሞት የሚባለው እንግዲህ ማንኛውም የሰው ልጅ ወይም ተንቀሳቃሽ ሁሉ የሰው ልጅ የሚሆን ማንም ተንቀሳቃሽ ሞትን ሳይቀምስ የሚሄድ የለም። እያንዳንዷ ነፍስ ሞትን ቀማሽ ናት ይላል አላህ በተከበረው ቃሉ። ከዛ በኋላ ምን ይላል? ኩሉ ነፍሲን ዛኢቀቱል ሞት፣ ነፍስ ሁሉ ሞትን ቀማሽ ናት ካለ በኋላ እያንዳንዳችሁ ደግሞ በሰራችሁት መልካም ስራ ትመነዳላችሁ ወይም ደሞዛችሁን ታገኛላችሁ አለ። በቃ ከመሞቱ በፊት ክሬዲት ያስፈልገዋል። ያ ክሬዲት ምንድነው? ስራ ነው እንጂ ማንም ተንቀሳቃሽ የሚባል ህይወት ያለው ሁሉ ኩሉ መን ዐለይሃ ፋን ስለሚል እያንዳንዱ የሚንቀሳቀሰውም የማይንቀሳቀሰውም የተገነባውም ያልተገነባው እንደ አቡጀዴ የሚጠቀለልበት እንደ ኳስ የሚጠቀለልበት ጊዜ ይመጣልና ሞት የሚባለው ነገር ማንም ሰው በልቡ ማመን ያለበት ትልቅ ቀጠሮ የሰው ልጅ ያለው ነው። እያንዳንዳችን እኔንም አንተንም ተመልካቾቻችን ሁሉ ሞት የሚባለው ነገር ልባችን ከገባ ከመጥፎ ነገር እንርቃለን። ለምን? ለነገ ቀብሬ፣ ለነገ አገሬ፣ ለነገ ቦታዬ እያለ በዛ መልኩ የሚሄድ ስለሆነ ሞት የሚባለው ነገር አንዳንዱ ሴንስ ላይ ሰጠው ይችላል። ግን ከባድ ቦታ የሰው ልጅ የለበሳትን እንኳን ሰዓት ሳይለብሳት ያ ሁሉ ያማረበትን ነገር አስረክቦ የሚሄድበት ትልቅ ትምህርት ቤት ነውና ያን ትምህርት ቤት ከመሄዱ በፊት መሞቱ አይቀርምና አሉ የሚባሉ ነቢያቶች ሁሉ ሞተዋልና እነዚህ ሁሉ የሞቱት ነቢያቶች ሞት እንደቀመሱት ሁሉ ማንኛችንም ሞት እንደምንቀምስ ማየት ማወቅ ይጠበቅብናል። ግን ወደ ሞቱ ደግሞ ከመሄዳችን በፊት ህይወት የሚባል ነገር አለ። በዚህ ህይወታችን ላይ ከፊሉ በሚስቱ ሊፈተን ይችላል፣ በስራ ሊፈተን ይችላል፣ በጓደኛ በቤተሰብ በተለያየ ነገር ሊፈተን ይችላል። ሀያት የሚባለው ህይወት የሚባለው ይሄ ነው። ምክንያቱም የዚህች የቅርቢቷ ህይወት ትንሽም ብትሆን ቻሌንጅ ግን አላት፣ ሙከራ አላት። በልጅ ይፈተናል፣ በሚስቱ ይፈተናል፣ በስራ ይፈተናል፣ ንብረቱ ተቃጥሎበት ሊፈተን ይችላልና ይሄን ሀያት እኔም የተቃጠለብኝም እኔም የመጣብኝም ነገር ሁሉም የሱ ቃል ነው ብሎ ከሄደ ይሄ ሀያት ይባላል። ግን በህይወቱ ላይ አንድ መከራ ደርሶበት ችግር ቢፈጥር እሱ ከእንደገና ሌላ ከጌታው ጋር ደግሞ የተወሰነበትን ነገር ለምን ወሰንክብኝ ብሎ ትልቅ ጠብ ስለሚጣላ ህይወት የሚባለው ነገር በቃ ሁሌ ቻሌንጅ ነው። እያንዳንዱን ነገር ሁሉም ነገር ካልተስተካከለልኝ የሚል ሰው አለ፣ ወደፊትም አይስተካከልም። እዚች ምድር መጀመሪያም ጎዶሎ አድርጎ ነው አላህ የፈጠራት። ሙሉ ያለው የት ነው? የሰው ልጅ መልካም ሰርቶ ከአላህ ጋር ሲገናኙ፣ መልካም ሰርቶ ከአላህ ጋር ሲገናኙ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ልብ እንዲህ ነው ብሎ ጠርጥሮት የማያውቅ ጀነት ወይም ገነት የተባለው ቦታ ሲገባ ከሁሉ ጣጣዎች ሁሉ ሰላም የሆነበት ቦታ የሚገባው ያ ጀነት የሚባለው ህይወት ላይ መጣበት መከራ ችሎ ከጌታው ጋር ያስረከበ ሲሆን ነው። በጣም ጥሩ። በእስልምና እምነት ራስን ማጥፋት እንዴት ነው የሚታየው? እንግዲህ በሚገርም ሁኔታ አንዳንድ ሰው ለምሳሌ ለምን አትወልድም ስትለው ያንተ ጥያቄ ቢገባኝም ግን እንደው እስልምና እንደው የከለከለው እንኳን አሁን አንተ የምትለው ይቀርና ከከለከላቸው አስገራሚ ነገሮች ወላ ተቅቱሉ አውላደኩም ኸሽየተን ኢምላቅ፣ ልጆቼ ምን ይበሉልኛል ብለህ ልጆችን አትግደላቸው ይላል። በእስልምና ነፍስ መግደል አንድ ሰው ነፍስን ገደለ የሚባለው ፈሳሽ ወይም ቁራጭ የሰው ልጅ ስጋ ከሆነ በኋላ ህይወት ዘርቶበት ልጅ ነው እንግዲህ 4 ወር ሲሞላት እህቶቻችን 4 ወር ሲሞላ ኦሬዲ ሩህ ወይም ህይወት ተዘርቶበታል። በዚህ ሰዓት አረ እኔ በዚህ ኢኮኖሚ ተብሎ የልጅን ቢገል ያም ነፍስ እንደመግደል ነው። እንደዚህ ውርጃ እንደሚባለው ውርጃ እንደሚባለው ሩህ ዘርቶበት ህይወት ዘርቶበት በቃ ኦሬዲ ሰው ሆኗል። ለኔና ላንተ የተሰጠን ነገሮችን ሁሉ ተሰጥቷል። ይሄ ልጅ እንግዲህ የሚቀረው 5 ወር የሚደረግለት እንክብካቤ አለ።
ያን እንክብካቤ እንኳን ነክቶ እንትን ቢል ያው ልጅ እንደመግደል ነው የሚቆጠረው ነፍስ ስለሆነ። ከዚህ ውጪ ግን እኔ የምለው ምንድነው ነፍስን ማጥፋት ሳይሆን እኛ ማውራት ያለብን እናወራለን፣ ግን ነፍስን ማጥፋት ሳይሆን ለምን አጠፋ? ይሄ ነው ዋናው ማህበረሰቡ ሊነጋገርበት የሚገባው። ምን አባቱ ገደል ይግባ እንኳን ሞተ መባባል ሶሉሽን ስላልሆነ ለምን ሞተ ይሄ ልጅ ራሱን እንዴት አጠፋ ከተባለ ኦልሬዲ ሸይጣን ጋልቦታል ሰውዬ። አንድ ሁለተኛ በተለያየ ነገሮች ውስጡ ዲፕሬሽን ገብቷል። ሶስተኛ ደግሞ የሃይማኖቱ ግንኙነት የምንም እምነት ተከታይ ሆኖ የሃይማኖቱ ግንኙነት ከጌታው ጋር የሚቀራረብበት ነገር ሩቅ ሆኗል። ስለዚህ በዚህ ጊዜ ልጅ ባዶ ነው ውስጡ። በምን ራሱን ያረጋጋ? ሜቢ ልጅ ስለ ስራ ለመስራት ፈልጎ የሚያወራ ሰው አጥቶ ሊሆን ይችላል። ይሄ ነው እኛ ማነጋገር ያለብን። ምክንያቱም እንደ አርትስ ቴሌቪዥናችን ማህበራዊ ግዴታ መወጣት ማለት ሰዎች እንዲያስተካክሉና ስለ ማህበረሰቡ እንዲያስቡ ስለሆነ ማናችንም ባጠገባችን የሞተው ወጣት እኛ ተጠያቂ ነን። እንደ ማህበረሰብ ተጠያቂ ነን። አዎ እኛ ቤታችን ቆልፈን ከላይ ዘበኛ አድርገን መሀል ላይ ሽቦ አድርገን በሩን ስከፍት 3 ውሻ እያቆምክ እንዴት አድርጎ ዳሃ ይገባል? ይሄ ልጅ የሚያናገረው ብር ብቻ አይደለም፣ ካንተ የምፈልገው አይዲያም ከብር በላይ ነው። ይሄን የሚያናገረው አጣ፣ ሰላም የሚለው አጣ። ነፍሴ ብቻ ሁሉ ከማንኛውም አብሮ ካደገው ከጎረቤቱ ቀኔ ስለራሴ ጉዳይ እንጂ ስለማንም አይመለከተኝም ካለ ቀደም እንዳልኩ ይሄ መኖር የጀመረ አይደለም። ስለዚህ እኛ ዋናው ማስተካከል ያለብን ይሄ ወንድሞች እንግዲህ ከአላህ ጋር ተገናኝተዋል። እነሱ ሂሳብ ናቸው ማለት ምርምራቸው አላህ ነው የሚመረምራቸው። እንዳትገሉ የተባሉትን ነፍሳቸው ገለዋሉ፣ ይጠየቁበታል። ከቱም የሰው ልጅ አላህ የአደም ልጅ ነው የሚያዳም ልጅን አከበር ነው ሲል ትልቁ ምንድነው ማሰብ ስለምንችል ነገሮች መለየት ስለምንችል እንደውም ካነሳሁ ላይ ቀር አልহামዱሊላህ እንደውም የኢትዮጵያ ሕዝብ ደህና ነው ብንቆጥረው 100 ይሆናል ወይ አሁን የተፈጠረው አይደለም። ስራ ከሰራን ግን ቀላል ነው። ዓለም ላይ ካለው ሕዝብ አጠቃላይ ሲታይ በጣም የኛ ለዛም አነስተኛ ነው። ምክንያቱም የማህበራዊ አሁን ያለን ያንኖር ዘይቤ ያለ በየሃይማኖት ስፍራዎችን እንገናኛለን፣ እድሩ አለ፣ ቁቡ አለ። ያ ነገር ሶሻል ነገሩ ራሱ እንደ ቴራፒ ሆኖታል። ግን አሁን ያለው ደግሞ ጊዜው ደግሞ እንደማቀየሩ መጠን ደግሞ ጊዜው ደግሞ ይዞ የሚመጣው ነገር አለ ይመስለኛል። አይ በስታቲስቲክስ ኬር በ10 ሰከንድ ነው አንድ ፈረንጅ የሚሞተው በዲፕሬሽን ተጨንቆ 10 ሰከንድ ውስጥ አንድ ሰው ይሞታል። ይሄ ማለት በአንድ ደቂቃ ውስጥ ወደ 10 ሰዎች ወደ 6 ሰዎች አካባቢ ይሞታሉ ነው። ግን አሁን እንዳይሄድ ደግሞ ቀድመን መቅደማችን እንደ ማህበረሰብ ምክንያቱም አሁን የሞተው ልጅ እኔም አንተም አንመልሰው በሱ ጀርባ እንግዲህ ዲፔንድ የሆኑ ወንድሞች፣ ቤተሰቦች፣ ሚስቶች ካሉ እንደ ማህበረሰብ ምን እናርግ ነው የሚባለው። አሁን ልጅ ከንፈር መጠጥክለት አልመጠጥክለት ምንም ልጠቅመው አትችልም። ኦልሬዲ የተከበረችን ነፍስ በማይገባ ነገር አጥፍቶን ሄደው ይሄ እንግዲህ እንደ እስልምና ይጠየቃል። ምክንያቱም እስልምና መፍትሄዎችን አምጥቷል። ወደ ጌታ መዞር ካንተ የባሰውን ሰዎች ስትመለከት አንተውን ጭንቅ ሲል ጳውሎስ ብትሄድ ራስ ደስታ ብትሄድ ዘውዲቱ ብትሄድ አንተ ከማንም በላይ ሀብታም ነህ። ለምን እዛች ጋር በኦክሲጅን ታያለህ፣ እዚች ጋር ደግሞ በግሉኮስ ታያለህ። እዛች ጋር ደግሞ አንተ ጧት ፊትን ታጥባል፣ እሱ ደግሞ ማታ ኩላሊቱን ታጥቦ ነው የሚገባው። ይሄን ስታይ እኔ ከማንም በላይ ነኝ የምትለው። ግን ሁሌ 00 መኪና እያየ የምትሄድ ከሆነ የእናንተና G+3 እየሰሩ ነው ብለህ የምታይ ከሆነ አንተ ትንሽ ነው ልጅ ንጽጽር ውስጥ መግባት ማለት ነው። አሁን ንጽጽር መግባት የለብም። አሁን እዛ ውስጥ ነው የተገባው። እንዴት ትላንትና መጣው ቆንጆ መኪና ያዘ በእኛ ምን አገባን? አላህ ነው ያከፋፈለው የሰጠው አላህ እኛ ምን አገባን? አንተ በገንዘብ ማይለካ ታይላንድ ሄደ አንድ አይን ይቀርልህ ተብሎ ቢሞከርልህ 5 ሚሊዮን ብር የሚያስፈልግ ልጅ ነው። ይሄን የሰጠን ሀብት ደግሞ ስታየው በገንዘብ ትለካዋለህ አትለካው። በትዕግስት እስካለፍነው ጊዜ ድረስ ደግሞ ታገኘዋለህ። ካንተ የሚጠበቀው ትዕግስት ብቻ ታገኘው። ባታገኘውስ ሁሉም ያገኛል አያገኝም። ደሃ ሆኖ በጣም የሞተ አለ፣ ጨልሞበት ሀብታም ሆኖ የሞተ አለ። ይሄ ግን ሰክሰስ አይደለም። ያ ደሃ ሆኖ ስለሞተ ህይወትን እኮ አልኖረም አይባልም። ምክንያቱም የዚች ህይወት 60 እና 70 ነው። መቼም አንተም እኔም በሰፈራችን 80 እድሜ የሆኑ ሽማግሌ ቢኖሩ አረኝ ሰውዬ እኮ በሉት ጠጡት እኮ ጨረሱት እኮ የሌላን ሰው ሁሉን የተባለው ግን የኑህ ህዝቦች የኛን እድሜ ወሰዱ። የኑህ ህዝቦች እቺ ምድር ኖሯታል። ስንት ነበር እድሜያቸው? 950 ዓመት ነው። የ300 ዓመት ወጣት ሲሞት አንድ ለጋ ሞተብኝ ተብሎ ነበር የሚለቀሰው። ገብቷል። ስለዚህ አሁን እኛ እየኖርን ያለነው በጣም ኖረ ከተባለ 60 70 ምናምን ነው። ያም እንግዲህ ከኖረ ነው። አጠቃላይ ግን እኛ እንደ ማህበራዊ ነገር
መፍጠር አለብን። የሄዱ ወንድሞች ሄደዋሉ፣ እኛስ ምንድነው እዚህ ውስጥ እንዳይመጡ የሚለው መፍትሄው በተለይ ትልቁ መፍትሄ የዚህ መፍትሄ ትልቁ ችግሩ ዋናው የሃይማኖት አባቶች ስራ ስላልጀመሩ ነው። በግሌ የኔ የራሴ አይዲያ ነው። የሃይማኖት አባቶች ስራ እየሰሩ ነው ብዬ ስለማላምን፣ ምክንያቱም ምዕመናኑን ውስጡን የመረበሽ የመለወጥ አቅም ስላላቸው። የምታየው ፊልም እኮ ጊዜያዊ ነው የሚቀየር ከዚህ ቤት ስትወጣ ነው። የሃይማኖት አባት ግን ሰማይ ቤት እያጓጓ ሌላው ታይወስዳል። እነዚህ ሚናቸውን ካልተጫወቱ ይቀጥላል ነገር። በምን ይረጋጉ? ስራ የሚያገኝበት ትምህርቱ የሚመቻችለት ለአቅመ አዳም ደርሶ ትዳር ይፈልጋል። ይሄንስ መፍትሄው በጣም ቀላል ነው። ስግብግብነታችን ስለጨመረ እንጂ ዝናቡም እየዘነበ ነው፣ ፀሐዩም አለ አልሐምዱሊላህ፣ ሰው ገብቶ እየወጣ ነው። ሁሉም ከተባበረ ቅድም ያልካቸው ድንገት 10 ሰው ህይወታቸውን አጥፍተው ከሆነ ወንድሞቻችን 11ኛው እንዳንቀጥል የምናደርገው ግን እኛ ነን።